እሺ ሰላም እንዴት ናችሁ? ባለፈው ስለ ሪላቲቪዝም እና ሴኩላሪዝም አይተናል። በዛሬ ደግሞ በፓርት 4 ሂዩማኒዝምን እና ኢንዲቪጁዋሊዝም እና ፖስት ሞደርኒዝምን እናያለን ማለት ነው። ሂዩማኒዝም ወርልድ ቪው በ20ኛው ክፍለ ዘመን የተስፋፋ አስተሳሰብ ነው። ሂዩማኒዝም ከሴኩላሪዝም ጋር ተመሳሳይነት አለው። እንዲሁም ሂዩማኒዝም ከኢንዲቪጁዋሊዝም ጋር የተቀላቀለ ነው። በአጠቃላይ የወርልድ ቪው ይዘታቸው ተመሳሳይ ሆኖ ሂዩማኒዝም በሰዎች ላይ በወል ሲያተኩር፣ ኢንዲቪጁዋሊዝም ደግሞ በግለሰብ ላይ ያተኩራል። በሂዩማኒዝም ወርልድ ቪው መሰረት የእውነት ምንጭ ሰው ነው። ህብረተሰብ እየሰለጠነ እያደገ ኢንቮልቭ እያደረገ ሲሄድ እያንዳንዱ ሰው ራሱን መግዛት መቆጣጠርና መምራት ይችላል። እንዲህ ሲሆን ሰው ሁል ጊዜም ትክክል የሆነውን ያደርጋል፣ ስለዚህ ስህተት አይኖርም የሚል አስተሳሰብ አለው። ሂዩማኒዝም በወርልድ ቪው መለኪያዎች፣ አንደኛ እውነት፣ እያንዳንዱ ሰው ወደ ራሱ ነፃነት የሚያደርሰው ትክክለኛ ውሳኔ የማድረግ ችሎታ አለው። ትክክለኛና ስህተት የሚባሉ ነገሮች የሚወሰኑት እያንዳንዱ ሰው በሚኖርበት ሁኔታ፣ በፍላጎቱና በሚያስፈልገው ነገር ነው። ስለዚህ እያንዳንዱ ሰው ራሱ የአንድ ነገር ትክክለኛነትና ስህተትነት የሚለካበት የእውነት መለኪያ ነው። የእውነት ምንጭ እግዚአብሔር ሳይሆን ሰዎች ናቸው። ትክክልና ስህተት የሚባሉት ነገሮች ሰው አመጣሽ ናቸው ይላሉ። አምላክ በሂዩማኒዝም ስለ አምላክ መኖር የማይታሰብ ጉዳይ ነው። የእውነት ቁልፍ ያለው በሰው እጅ ነው። ሰው ችሎታና ሚዛናዊ አስተሳሰብ ስላለው አምላክ አያስፈልገውም። አምላክ አለ ብሎ ማሰብ አያስፈልግም። ሰነፍ በልቡ አምላክ የለም ይላል መዝሙር 53:1። ሁለተኛው ሰው በመሰረቱ ጥሩ ነው። በምድር ላይ ላሉ ጉዳዮች ሁሉ መፍትሄው ሰው ስለሆነ ሰው አምላክ ነው። ለሰው የሚያስፈልገው ነገር ትምህርት፣ የጤና እንክብካቤና የተሻለ ማህበራዊ ኑሮ ነው። ሂዩማኒዝም ታሳቢ የሚያደርገው ተፈጥሯዊነትን ነው። ሰዎች የተፈጥሮ ክፍል ናቸው። ከተፈጥሮ በኢቮሉሽን የተገኙ ናቸው። እንዲሁም ሰዎች በህብረተሰብ የሚኖሩ ማህበራዊያን እንስሳት ናቸው። እንደ ኤግዚስቴንሻሊዝም አስተሳሰብ ሰው መኖሩ ስለተገኘ ብቻ እንጂ ምንም ትርጉም የለውም ብሎ ያምናል። ሰው ደህንነት የሚያገኘው በትምህርት ነው። ሰው በራሱ ወደ እውነት መድረስ ይችላል። ስለዚህ ሌላ እውነት አያስፈልገውም። ኃጢአት የለም። በምድር ላይ ሰዎች በአንድነት ሆነው ለሁሉም ሰው የሚጠቅም ነገር ሲሰሩ ያ ደህንነት ነው። ሰዎች ራሳቸውን በራሳቸው ይቆጣጠራሉ። ስልጣን በሂዩማኒዝም የስልጣን ምንጭ ሰው ስለሆነ ከሌላ ዘንድ ከመለኮት የሚመጣ ህግ ወይም መመሪያ አያስፈልገውም ብሎ ያስባል። ሰው የሁሉ ነገር መለኪያ ነው የሚለውን የግሪኩን ፈላስፋ ፕሮታጎራስ ፍልስፍና መሰረት ያደርጋል። ሰው የመልካምና የክፉ የትክክል ስህተት መለኪያ ነው። ይህ የሂዩማኒዝም አስተሳሰብ መሰረት ነው። ከሰው ውጭ የሆነ ስልጣን ያለው ሌላ ፍጥረት ወይም አምላክ የለም። ስለ ኢየሱስ ለሰው ጥሩ ምሳሌ የሆነ ሰው ነበር። በአዲስ ኪዳን ስለ እርሱ የተገለጸው ግን ተአማኒነት የለውም። ዘላለም ሰው የራሱ ባለስልጣን ስለሆነ መመሪያውም ከመሞት በፊት የምትችለውን ሁሉ አድርግ፣ ለሰው ያለው ጊዜ አሁን ነው ወይም ዛሬ ብቻ ስለሆነ ዛሬ ኑር፣ ያለ ጊዜ ይኸው ብቻ ስለሆነ ሌላውን ሰው እስካልጎዳ ድረስ የምትመኘውን ሁሉ ፈጽም የሚል ነው። በአጠቃላይ ሂዩማኒዝም እንደ ማርክሲዝም አይነት ፍልስፍና ነው። በዓለም ዙሪያ ብዙ ሚሊዮን ህዝብ በማርክሲዝም ተስፋ አድርጎ ነበር። ማርክሲዝም ላብ ወይም ወዝ አደሩ ከካፒታሊስቱ ቀንበር መላቀቅ ከቻለ ሰው ወደ ልዩ የእኩልነትና የተደላደለ ዓለም ይደርሳል። ምንም አይነት ሃይማኖት አያስፈልግም። ሃይማኖት ሐሳባዊ ነው፣ እድገት የሚገድብ ነው ይል ነበር። ማርክሲዝም እግዚአብሔርን በመካድ ላይ የተመሰረተ ርዕዮተ ዓለም ነበር። ማርክሲዝም የገባው ተስፋ ከንቱ መሆኑ በበርሊን ግንብ መፍረስ ታየ። ምስራቁ ጀርመን ማርክሲስቱ ግንቡን አፍርሶ ከምዕራቡ ጀርመን ካፒታሊስቱ ጋር ተቀላቀለ። ሰውን የሚታደግ ፍልስፍና ወይም ርዕዮተ ዓለም ቢሆን ኖሮ የሀገራችን ጨምሮ የብዙ ሀገሮች ማርክሲዝም ሞክሮት ነበር።
እንዲያውም ማርክሲዝም በነካቸው አገሮች የታየው ነገር ይበልጥ ጉስቁልና፣ ድህነት፣ በሰዎች መካከል አለመተማመንን፣ መፈራራትን መስፈን ነው። ለሰው ትምህርት፣ ገንዘብ፣ ቴክኖሎጂ፣ ሳይንስ አስፈላጊዎች ቢሆኑም ሁሉም ሰው ውስጥ ያለው ባዶ ስፍራ አይሞሉም። ሰው እግዚአብሔር ብቻ የሚሞላው ባዶነት አለበት። ሌላኛው የምናየው ኢንዲቪጁዋሊዝም ነው። ኢንዲቪጁዋሊዝም ማለት ግለኝነት ማለት ነው። የኢንዲቪጁዋሊዝም ወርልድ ቪው ዋናው አስተሳሰብ በእኔነት ላይ የተመሰረተ ነው። ይህ ወርልድ ቪው የሚከተል ሰው ሁሉንም ነገር የሚያየው ከራሱ አንጻር በነጠላው ራስን ከህብረተሰብ ነጥሎ ነው። ኢንዲቪጁዋሊዝም የራስን ጥቅም በመፈለግ ላይ ያተኩራል። ኢንዲቪጁዋሊዝም የኤግዚስቴንሻሊዝም ፍልስፍና ክፍል ነው። በኤግዚስቴንሻሊዝም ሰው ለሚያደርገው ድርጊት፣ በህይወቱ ለሚወስደው ዋና ውሳኔ ትክክል ወይም ስህተት መሆኑ የሚለካበት መለኪያ የለውም። የኢንዲቪጁዋሊዝም ዋናው ግብ ግለሰቡ የራሱ ሐሳብ ያለውና ራሱ ያሰበው ነገር መስራት የሚችል መሆኑ ላይ ነው። ይሁን እንጂ ሰው ራሱ በራሱ ማኖር አይችልም። ሕያው ሆኖ የሚኖር ከእግዚአብሔር ምሕረት የተነሳ ነው። በእርሱ ሕያዋንንና እንንቀሳቀሳለን እንኖርማለን። ሐዋርያ ሥራ 17:28። ኢንዲቪጁዋሊዝም በወርልድ ቪው መለኪያዎች እንመልከት። እውነት 1. የኢንዲቪጁዋሊዝም ዋናው መዘውር የግለሰብ ነፃነት ነው። ይህም ራስ ገዝነትና በራስ መተማመን ነው። ሌላው ሳትጠብቅ ወይም በሌላ በማንም ሳትተማመን የራስን ጉዳይ በራስ ማድረግ አለብህ ይላል። ሌላውን መፈለግ በሌላ ላይ ሸክም መሆን ወይም በሌላ ላይ መደገፍ ነው። ሰው በሌላ በማንም ላይ ሸክም መሆን የለበትም ባይ ነው። አምላክ ይኖር ይሆናል። ቢኖርም ባይኖርም ያለ አምላክ ኑሯችንን መኖር እንችላለን። አምላክ በሰው ሕይወት ውስጥ አይገባም። እግዚአብሔርን የሚፈልጉ በራሳቸው መቆም የማይችሉ በራሳቸው የማይተማመኑ ደካሞች ናቸው ይላል። በእግዚአብሔር እታመናለሁ ከማለት ይልቅ በራስ መተማመን ይገባል ይላል። ሰው ኑሮ ታላቅ ትግል ስለሆነ በዓለም ላይ የሚታገሉና ጥረት የሚያደርጉ ይሳካላቸዋል። የሰው የራሱ ጉልበት ወይም ኃይልና ፍላጎት የት መሄድ ወይም የት መድረስ እንደሚፈልግ ይወስናል። ሰው ለራሱ ወሳኝ ነው። ደህንነት ኢንዲቪጁዋሊዝም ወርልድ ቪው ደህንነት ማለት ዝና ማግኘትን ነው። ስለዚህ ዋና ትኩረት መሆን ያለበት አንድ ሰው በሰዎች አእምሮ ውስጥ ስለ እርሱ የሚቀረው ትዝታ ነው። ከሞት በኋላ ሰዎች አንተን ስለምን ጉዳይ ያስታውሱሃል? ስለሰራው ስራ፣ ስለ ንግግር ወይም በሌላ መስክ ስላገኘው ዝና የሚለው ቁልፍ ትኩረታቸው ነው። ይህ በዓለም አቀፍ ደረጃ ታዋቂ ዝነኛ ወይም አይዶል ለመሆን መጣር ነው። እያንዳንዱ ሰው ደህንነት የሚያገኘው በስኬትና በዝና ነው ብሎ ያስባሉ። ስልጣን የተመሰረተው በሰውየው ላይ ነው። ሰው የሚያደርገው ውሳኔ ምርጫዬ ነው በሚል ነው። እያንዳንዱ ሰው ራስ ገዝ ነው፣ ሙሉ ስልጣን አለው። ስልጣኑ ከራሱ ከሰውየው ይመነጫል። ኢየሱስ ክርስቶስ አንድ ሰው ነበር። ኢየሱስ ክርስቶስን መለኮት ነው ብሎ መቀበል የራስን ነፃነት፣ ሙሉ ስልጣን ለእርሱ ማስገዛት ስለሚሆን አንቀበለውም ይላል። ዘላለም የሰው ኑሮ በምድር የሚኖረው እድሜ ብቻ ስለሆነ በኢንዲቪጁዋሊዝም እርጅና፣ የፀጉር መሸበት፣ የፊት መሸብሸብ አይፈልግም። እርጅናና ሞት ኢንዲቪጁዋሊዝም መልስ ያጣላቸው ጉዳዮች ናቸው። ወጣት መምሰል በጣም ይበረታታል። ሽምግልናን አለመፈለግና ሽማግሌዎችን ማግለል ይታያል። ከዚህ የተነሳ ኮስሞቲክ ሰርጀሪ እንደ መፍትሄ ይሞክራል። ዘላለማዊ የሚባለው ነገር የሰው ዝና መግነኑ ወይም በክፉ መዘከሩ ነው። በመጽሐፍ ቅዱስ የተጠቀሰ የግለኝነት አይነት አለ። ይህም ከዘላለም ሕይወትና ከፍርድ ጋር የተያያዘ ነው። ሰው ጌታ ኢየሱስ ክርስቶስን የግል ዳኛው አድርጎ ይቀበላል። ይህን ለማድረግ የግል ውሳኔ አስፈላጊ ይሆናል። እንዲሁም ሰው በክርስቶስ የፍርድ ወንበር ፊት ሲቀርብ የሚፈረድበት በግሉ በራሱ ላይ ነው። እያንዳንዱ ስለ ራሱ መልስ ይሰጣል። በሌላ በኩል ደግሞ ክርስቲያን ከግለኝነት የራቀ ሕይወት እንዲኖር ባልንጀራውን እንደራሱ አድርጎ እንዲወድ መጽሐፍ ቅዱስ ያስተምራል። ይህ ለሌላ ጥቅም የራስን እስከ መተው ድረስ ያስኬዳል። ኢየሱስ ክርስቶስ በማመን ዳግመኛ የተወለደ ሰው የራሱ አይደለም፣ የግል መብቱን ለክርስቶስ አሳልፎ ሰጥቷል። የእርሱ ባሪያ ሆኗል። አንደኛ ቆሮንቶስ 6:19-20። ከዚህም የተነሳ የአካል ክፍል ብልት ይሆናል። ይህ አካል ደግሞ
ሁሉም ብልት በፍቅር የሚሰራበት ነው። አንዱ ሲጎዳ ሌላው ጉዳቱ የሚሰማው ነው። ከሌላው ጋር ህብረት የሚያደርግስ ነው። አንደኛ ቆሮንቶስ 12 ከ12 እስከ 27። አንድ ሰው ከህብረተሰቡ ተነጥሎ ለብቻው የራሱ የሆነ መለኪያ ካበጀ እንደፈለገው ለመኖር ከፈለገ ስርዓት አልበኝነት ይኖራል ማለት ነው። ሰው በህብረተሰቡ ሆነ በቤተሰቡ ውስጥ ለብቻው መኖር አይችልም። በአጠቃላይ ኢንዲቪጁዋሊዝም ወርልድ ቪውን የሚከተሉ ሰዎች በማንኛውም የኑሮ መስመር ራሳቸውን በራሳቸው እንደሚያኖሩ ያምናሉ። ካለ እግዚአብሔር እርዳታ መኖር እንደሚችሉ ሲናገሩ በእርሱ ሕያዋን እንደሆኑና እንደሚንቀሳቀሱ አላስተዋሉም። ቀጥሎ አሁን የምናየው ፖስት ሞደርኒዝም ወይም ድህረ ዘመናዊነት። ፖስት ሞደርኒዝም ቃሉ እንደሚያመለክተው ከሞደርኒዝም በኋላ ወይም ከሞደርኒዝም ቀጥሎ የመጣ ማለት ነው። ስለ ፖስት ሞደርኒዝም ለመናገር አስቀድመን ስለ ሞደርኒዝም እንመለከታለን። ሞደርኒዝም ቀጥተኛ ትርጉሙ ዘመናዊነት ማለት ነው። ሞደርኒዝም በአውሮፓ ከኢንዱስትሪ አብዮት መጀመር ጋር በታየው ስልጣኔ ሳቢያ በጊዜው የነበረ አመለካከትና እምነት ማለት የቪክቶሪያን ዘመን በመቃወም በህብረተሰብ፣ በቴክኖሎጂ፣ በአለባበስ፣ በስዕል ወዘተ በሰው የኑሮ መስክ ሁሉ ለውጥን ለማምጣት የጀመረ እንቅስቃሴ ነበር። ዓለም በኢንዱስትሪ እንድታድግ ሃይማኖትን በተለይም ክርስትና እምነትና ነባር አስተሳሰቦችን በዘመናዊ አመለካከት መተካት ትኩረት አድርጓል። በፍልስፍናው መስመር በ17ኛው እና 18ኛው ክፍለ ዘመን በአውሮፓ የጀመረው ኢንላይትንመንት ወደ ሞደርኒዝም ተለወጠ። እውነት የሚገኘው በሳይንሳዊ ምርምርና በአስተሳሰብ ምክንያታዊነት ወይም ፍልስፍና ሪዝን ነው ብሎ አሰበ። ሁሉም ነገር በሳይንስና በማትስ የሚለካ የሚዳሰስ መሆን ስላለበት እውቀት ወይም እውነት የሚገኘው በስሌት ነው የሚል ነው። በዚህ ዘመን በባዮሎጂ እና በፖለቲካ ሳይንስ ዘርፎች አስተሳሰቡን ይመሩ እንደነበር የሚታሰቡት ቻርልስ ዳርዊን እና ካርል ማርክስ ነበሩ። ሰው ከአነስተኛ እንስሳ በናቹራል ሴሌክሽን ተገኘ የሚለው የዳርዊን ኢቮሉሽን ቲዮሪ እና የካፒታሊስቶች ስርዓት የውስጥ ተቃርኖች ስላሉበት ሰራተኛው ከከርቴው አገዛዝ ነፃ መውጣት አለበት የሚለው የማርክሲስት ዲያሌክቲካዊ ማቴሪያሊዝም ርዕዮተ ዓለም ይጠቀሳሉ። ሞደርኒዝም ዓለም ስርዓት አላት፣ ተጨባጭ የሆነ እውነቶችን ስላሉባት ይህን በምርምር ማግኘት ይቻላል። በአሁኑ ጊዜ በምርምር የማይደረስባቸው እውነቶች ወደፊት ሊደረስባቸው ይችላሉ፣ ያለዚያም ጨርሶ የማይታወቁት ሊሆኑ ይችላሉ ይላል። ስለዚህ ዓለም ተፈጥሮን ጠቅላላ ምንነት ማወቅ ወይም መረዳት ሜታናራቲቭ ይቻላል። ሜታናራቲቭ መረጃን በማሰባሰብ ህይወትን ሆነ ሌላ ማንኛቸውንም ነገር ማወቅ የሚቻልበት መንገድ ነው። ሞደርኒዝም ምንም እንኳን ስለ እውነትና ስለ ህይወት ማወቅ ይቻላል ቢልም የማወቂያ መንገድ ብሎ ያሰበው ከመለኮታዊ መገለጥ ውጪ ነበር። የእውነትን ወይም የሞራልን ልክ የሚወስን ሁሉን ቻይ የሚባል የለም ብሎ ከመካድ አንስቶ በሳይንስ ምርምር ራስን ማወቅ ይቻላል፣ ስለዚህ እውቀት በሳይንስ ምርምር ራስን ማወቅ ይቻላል፣ ስለዚህ እውቀት በሳይንስ የሚገኘውን ብቻ ነው ይል ነበር። መለኮታዊ መገለጥ ፍጹማዊ ስለሆነ ከሰው አስተሳሰባዊ እድገት ጋር እየታየ በየጊዜው የሚሻሻል ነው የሚለውን የሞደርኒስት ወርልድ ቪው የሮም ካቶሊክ ቤተክርስቲያን ሊቀ ጳጳስ ፒየስ 9ኛ በ1846 ዓ.ም ተቃውሞ ነበረ። ፒየስ 10ኛም ሞደርኒዝም ወደ ክህደት የሚመራ የስህተት ሁሉ ቅይጥ ነው ብሏል። ፖስት ሞደርኒዝም የሚለው ቃል ከ1930 ዓ.ም ጀምሮ የሚታወቅ ሲሆን በተለይ እንደ ወርልድ ቪው መታወቅ የጀመረው በ1970ዎቹ እና 80ዎቹ ነው። ፖስት ሞደርኒዝም ስለ እውነት፣ ስለ ሰው፣ ስለ ህይወት ምንነትና ዓላማ በሞደርኒዝም ውስጥ የነበሩ አመለካከቶችን በመቃወም የተነሳ ወርልድ ቪው ነው። የተከተለበት ስልት የሞደርኒዝም ዋና ዋና አመለካከቶች በማፍረስ ወይም በመበተን በውስጡ ያለውን አስተሳሰብ መመርመር ነበር። ፖስት ሞደርኒዝም በሳይንስና በስሌት ላይ የተመሰረተው የፖስት ሞደርኒዝም አስተሳሰብ ሁሉን ነገር በስሌት ማወቅና መቆጣጠር አልቻለም ብሎ ተነሳ።
ለዚህ የተፈጥሮ አደጋዎች እንደሚደርሱ አለመታወቁና የሁሉ የዓለም ጦርነቶች መምጣት በስሌት ማወቅ አለመቻሉ እንደ ምሳሌነት ይጠቀሳሉ። ሁሉ ነገር በጥናት ወይም በምርምር ይገኛል የሚለው የሞደርኒዝም አስተሳሰብ በፖስት ሞደርኒዝም እንደ ኋላ ቀር አስተሳሰብ እየታየ ነው። የፖስት ሞደርኒዝም ዋናው አስተሳሰብ ለአንተ ጥሩ የሆነ ለአንተ ጥሩ ነው፣ ለኔ ግን አይደለም ወይም ላይሆን ይችላል የሚል ነው። ስለዚህ ሁሉም አመለካከት ትክክል ነው፣ ሁሉም እውነት ነው ብሎ ያስባል። በፖስት ሞደርኒዝም ወርልድ ቪው ፍጹም እውነት የሚባል ስለሌለ የአንድን ነገር ትክክለኛነት ወይም ስህተትነት ማነጻጸር መመዘን አይቻልም። ስለሆነም በፖስት ሞደርኒዝም ወርልድ ቪው ሁሉም ነገር ነውና አይደለም ነው። የፖስት ሞደርኒዝም ክፍል የሆነው ኒሂሊዝም ምንም እውነት የለም፣ ሁሉ ከንቱ ነው፣ ዜሮ እውነት የሚለውን ይህን የበለጠ ይገልጸዋል። ይሁን እንጂ ሰው ሁሉ ሲፈጠር ሲወለድ ከህይወት ጋር አብሮ የተሰጠ ህግ ህሊና አለው። ይህ ህግ በሰው ልብ ውስጥ እግዚአብሔር ያስቀምጠው እውነት የሆነውን አመልካች ነው። ቃሉ እንደሚል ህግ የሌላቸው አሕዛብ ከባሪያዎቻቸው የህግን ትእዛዝ ሲያደርጉ እነዚያ ህግ ባይኖራቸው እንኳን ለራሳቸው ህግ ናቸውና እነርሱም ህሊናቸው ሲመሰክርላቸው ሐሳባቸውም እርስ በእርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የህግ ሥራ ያሳያል። ሮሜ 2 ከ14 እስከ 15 ፖስት ሞደርኒዝም በወርልድ ቪው መለኪያዎች አንደኛ እውነት። ፖስት ሞደርኒዝም እውነትን በሁለት መንገድ ይገልጻል። አንደኛ እርግጠኛ የሆነ ወይም የሚታወቅ እውነት 2 ሲደመር 2 ይሆናል 4 እንደሆነ ሁሉ እውነት ያው እውነት ነው። ይህ እውነት ሰው ቢያምነውም ባያምነውም እውነት ነው። እንኳን ቢሆን ፖስት ሞደርኒዝም ወርልድ ቪው እንዲህ አይነት እርግጠኛ የሆነ እውነት የለም ብሎ ያስባል። አንተ እውነት ነው ያልከው እውነት ነው። እውነት መለኪያ ስለሌለው አንተ እውነት ያ እውነት ነው። አንድ አባባል እውነት የሚሆነው እንደ ተናጋሪው ሰው ነው። አንድ ሰው የሚያምነው ነገር ያለ ራሱ እውነት ነው። ምንም እንኳን 2 ሲደመር 2 ይሆናል 4 እንደሚለው አይነት በሂሳብ የሚረጋገጥ እውነት ፖስት ሞደርኒዝም መልስ መስጠት ቢቸግረውም በአጠቃላይ አንድ ሰው ስህተት ነው የሚለው ለሌላ ትክክል ሊሆን ይችላል ስለሚል ፍጹም እውነት የለም። ዛሬ እውነት ነው ተብሎ ተቀብጦ ያገኘ ነገር ነገ ሊለወጥ ይችላል። ስለዚህ በፖስት ሞደርኒዝም እውነትና ውሸት ተፈራራቂዎች ናቸው። በፖስት ሞደርኒዝም እውነት በእያንዳንዱ ሰው እይታና ውሳኔ ላይ የተመሰረተው እውነት ለየሰው የተተወ ነው። የጋራ እውነት የለም። ለሁሉም ሰው የሚሆን እውነት የለም። እውነት አንጻራዊ ነው። ከሰው ወደ ሰው ሊለይ ይችላል። ለአንዱ እውነት የሆነው ለሌላው ሁኔታ ይሆናል ማለት ነው። አይቻልም። የፖስት ሞደርኒዝም ወርልድ ቪው ከእውነት ጋር በተያያዘ ሁለት አንኳር ነጥቦች ላይ ያተኩራል። እውነት በግል መለማመድ። እያንዳንዱ ሰው የራሱን እውነት ማግኘት አለበት። ሌላው በሚነግረው ሳይሆን ለራሱ እውነት የሆነውን መመርመርና መለማመድ አለበት። ይህን ያገኘው እውነት ለመግለጽ ለግሉ ነፃነት ሊኖረው ይገባል። ስለዚህ በልምምድ መማር ላይ ትኩረት ያደርጋል። መቻቻል። አንድ ሰው እውነት ነው የሚል ነገር ከእውነትነቱ ለዚያ ሰው ብቻ በመሆኑና ሌላ ሰው የሚያቀፍ ስላልሆነ ከሌላው ጋር በመቻቻል መኖር አለበት። ራሱ እውነት ነው የሚለውን ለሌላው ይህን እውነት ተቀበል ሊለው አይገባም። ሁሉም ሰው የራሱ አመለካከት ሊይዝ ይችላል። ለሌላ ሰው መናገር ወይም ማስተላለፍ ግን አይቻልም የሚል ነው። አምላክ ፈጣሪ ለሚል አምላክ ስለመኖሩ አለመኖሩ በእያንዳንዱ ሰው አመለካከት ላይ ይወሰናል። ሰው በመሰረቱ ሰው መልካም ነው፣ ምን ክፉ ነገር የሚባል የለበትም። ሰው የተፈጠረ አይደለም። የሰው ሞራል የሚኖርበት ማህበረሰብ ሞራል ውጤት ነው። ስልጣን ያለው ሰው ሐሳብና በልምምዱ ላይ ነው። ሰው የራሱ ባለስልጣን ነው። ሰው ከራሱ እና ራሱ ከሚለማመደው በስተቀር በራሱ ላይ ምንም ስልጣን የለም። ሰው ያልተለማመደው ነገር ሁሉ እውነት አይደለም። ተመራማሪው ውሳኔ ሰጪው የትክክለኛነት መለኪያው ራሱ ነው። ሰው ሁሉ በሁሉ ነው፣ ሌላ የስልጣን ምንጭ የለም ይላል። ሰው ከደረሰበት በስተቀር ሌላ እውነት ስለሌለ የሰው ዘር ሁሉ ሊያውቀው የሚገባ አንድ እውነት አለ የሚናገር ሃይማኖት አስፈላጊ አይደለም። ደህንነት። ኃጢአት የሚባል የለም። ሰው ራሱን መረዳት ሲችል ያን ጊዜ ደህንነት ነው፣ ራስን ማወቅ ነው። ሰው ራሱን ሲያውቅ የራሱን ነፃነት ያገኛል። ይህ የሚሆነው ከራሱ ሌላ ምንም አይነት ስልጣን እንደሌለ ሲገነዘብ ነው። ደህንነት ሰው ራሱን ማወቅ ነው።
ሰው ራሱን በሙላት ሲያውቅ ራሱን ነፃ ያደርጋል። ይህ ነው ደህንነት። ኃጢአት ስለሌለ ንስሐ አያስፈልግም። ውድቀት ስለሌለ አዳኝ አያስፈልግም። ኃጢአት ህብረተሰብ ያመጣው ሐሳብ ነው። ኢየሱስ ክርስቶስ ታላቅ አስተማሪ፣ መሪ፣ ላመነበት ነገር ለመሞት የቆረጠ ሰው ነበር። ሆኖም አንዳንድ ትምህርቶቹ አስቸጋሪ ናቸው። በተለይ እርሱ እውነት እንደሆነ የተናገረው መቀበል አይቻልም። ዘላለም የሚባል የለም። ሰው አንድ ጊዜ ከሞተ በቃው። ከሞት በኋላ ህይወት የለም። ምንም እንኳን ፖስት ሞደርኒዝም ለሁሉ የሚሆን እውነት የለም ቢልም መጽሐፍ ቅዱስ ሊታወቅ የሚችል እውነት መኖሩን እና ይህ እውነት ነፃ የሚያወጣው እንደሆነ እውነትንም ታውቁታላችሁ፣ እውነት አርነት ያወጣቸዋል አለ ዮሐንስ 8:32 በማለት ይናገራል። እንግዲህ የዚህ ወርልድ ቪው አስተሳሰብ የእግዚአብሔርን ህልውና በመካድ ሰውን በአምላክ ስፍራ በማስቀመጥ መጽሐፍ ቅዱስን መቃወም ነው። የወንጌል መስፋፋትን አጥብቆ ይቃወማል። ራስ እውነት የሆነ የለም የሚለውና በመቻቻል መኖር እንጂ ወንጌል መስበክ የለትም የሚሉት የፖስት ሞደርኒዝም አምዶች የክርስትና እምነት ተግዳሮቶች ናቸው። እንደ ፖስት ሞደርኒዝም አስተሳሰብ ለአንዱ ቀይ የሆነው ለሌላው ቢጫ ነው፣ ለሌላው ደግሞ አረንጓዴ ነው። አንተ ቀይ ነው ያልከው ቀይ ቢሆንም የሆነ ግን ለአንተ ብቻ ስለሆነ አረንጓዴ ነው የሚለው ቻለው፣ አትናገረው እንደማለት ነው። ስለዚህ ለአንድ ሰው ወንጌል መንገር የመቻቻልን ስርዓት መተላለፍና እርሱ እውነት ነው ብሎ ተቀበለው መጋፋት ይሆናል ይላል። መቻቻል የፖስት ሞደርኒዝም ዋና አምድ ሲሆን ይህን በሚመለከት ሰፋ ያለ ብራሪያ ምላሽ በክፍል 4 ቀርቧል። እሺ ለዛሬ ጨርሰናል። በሚቀጥለው የባህላዊ እምነት ወርልድ ቪው የሚለውን በክፍል 5 እናያለን። እስከዛን ሰብስክራይብ ያደርጋችሁ ጠብቁን። አመሰግናለሁ።